እንግዲህ እኔን ፈልጋችሁ ስለመጣችሁ በጣም አመሰግናለሁ። ምክንያቱም ፈላጊ ያሳጣችሁ። የሰው ልጅ ሰው ነው የሚናፍቀው። ባለሀብቱም ቢሆን ምንም ቢሆን ሰው ነው የሚናፍቀው። በገንዘቡ እኮ የሰውን ልጅ መግዛት አይችልም። ቢገዛም ደግሞ ፍቅርን ማግኘት አይችልም። ስለዚህ እናንተ እኔን ብላችሁ ስለመጣችሁ መድኃኒዓለም እሱ አለው ይበላችሁ። እንግዲህ በመቀጠል ስሜ አስቴር እባላለሁ። የመጣሁት ከኦሮሚያ ክልል ተፈናቅዬ ነው። ትውልዴ ግን እዚህ ጃራ ጊዮርጊስ የሚባልበት የሐሙስ ወንዝ ተወላጅ ነኝ። አርጣ ወረዳ ይባላል ወረዳችን እና ከዛ ያው እናት አባቴ በልጅነቴ ሞቱብኝ። ያው ለትዳር በምደርስበት ሰዓት ማጫ ምናምን ተብሎ አጎቴ እንዳይጠየቅ ቀጥታ እናቴ አባቴ ርስት እሱ ስለያዘ ማጫ ተብሎ ከተጠየቀ መሬት የኔ አጎት ይጠየቃል። አሁን ላይ ሆኜ ነው የማስበው ያንን ነገርና ሻሸመኔ ወስዶ ሰጠኛለች መሀል ሴትዮና ወስዶ ከሰጠኝ በኋላ ሴትዮዋ እግዚአብሔር ይስጣት ካቶሊክ ስኩል ምናልባት የሻሸመኔ ልጆች ካላችሁ እዚህ መሀል ላይ ካቶሊክ ስኩል ሚሽን ትምህርት ቤት የማታ ትምህርት አስገባችን። አንደኛ ክፍል ገባሁ እዛ ቀበሌ 4 የሚባልበት ቦታ ላይ ያለ ትምህርት ቤቱ። ከዛ በኋላ ደግሞ ሰንበት ትምህርት ደግሞ ቅዱስ ሚካኤል አስገባችን እዛ ሻሸመኔ። ከዛ የተማርኩ እግዚአብሔር ይመስገን እግዚአብሔር ለሚያደርጋቸው ነገሮች ሁሉ አላማረና እቺ ሴት አመት ሳይሆናት ሞተች። ስትሞትብኝ ባሉ አስገድዶ ሊደፍረኝ ሲል ሞሎክሴ እህት አለቻት ያስጠጋቻትና ያቺ ሞሎክሴ ታስጠላኝ ሰው ቤት ጠይቄ ገባሁ። ስገባ ጉራጌዎች ናቸው እዛው ሻሸመኔ በጣም የተባረኩ ሰዎች ነበሩ። እኔ የገባሁት ዕቃ እንዳጣጠም እንድላላክ በደረቴ ላይ እንኳን ጡት የለም ግን በጣም ቀመም ነበር። የአስር ዓመት ምናምን እዚህ ሀገር ላይ ስራ መስራት አይችልም። እኔ ግን በጣም ጎበዝ ነኝ። እንጀራ ጋግራለሁ፣ ወሰራለሁ። ማልሰራው አይነት ስራ የለም እና በዛ ጋር በቴሌቪዥን ምግብ እየተሰራ ካየሁኝ ወዲያውኑ ኮፒ የሚያደርገው ጭንቅላቴና ከዛ እዛ ጠየቅኳቸው ገባሁኝ። ገብቼ በጣም በቃ እንደ እንቁላል ነው የያዙ ማለት ይቻላል። ሰንበት ትምህርቴንም እንዳላቋርጥ ትምህርቴንም እንዳላቋርጥ ተንከባክበውኝ ማለት ነው። እኔም ደግሞ ስራዬ ብዬ ነበር የምጨርሰው። ልብስ ማጥበው ሌሊት ነው። ማታ መዝሙር ካሴት የድሮ ቴፕ ነበር ካሴት እና ያንን ከፍቼ ነው መዝሙር ከፍተና ከዛ በኋላ ልብስ ማጥበው ማታ ነው ማጥበው። ፕሪዝን ብሬክ የሚባል ፊልም ነበርና ያን አይቼ ከጨረስኩ በኋላ ከ5 ሰዓት በኋላ ነው ፊልም ልብስ ላጥብ ወጣ። ከዛ እስከ 11 ሰዓት ተኩል ድረስ ልብስ አጣጥቤ ጨርሼ ከዛ ወደ ቁርስ ገባለሁ። ቁርሱን ሰራርቼ ምናምን ጨርሼ 12 ሰዓት ሲል አገልግሎት እሄዳለሁ። እንደዛ ነበር ሳደርግ የነበረው። ግን እግዚአብሔር ይክበር ይመስገን ሁሉ ነገር እግዚአብሔር ሲያደርግ ለበጎ ነውና እዛም ስማር እንግዲህ ቀስ ብዬ ነው እየነገርኳቸው ያለው ታሪኬንና ተማሪዎች ሄዱ ስለተባለ ማለት ነው። እና እዛ በመማርበት ሰዓት 6ኛ ክፍል ተማሪ ሆኜ ይመስለኛልና ሻሸመኔ ቅዱስ ሚካኤል ቤተክርስቲያን አገልጋዮች ተክለ ሃይማኖት ቤተክርስቲያን እየሄድን አመታዊ በዓል ሲኖር ወይም ጉባኤ ሲዘጋጅ እኛ እየሄድን ነው ያሬዳዊ ዜማ የምናቀርብላቸውና ያሬዳዊ ዜማ የማቅረብ ችግር ነበረባቸው የተክለ ሃይማኖት ቤተክርስቲያን ደብር ተማሪዎችና ከዛ እዛ ልናገለግል ስንሄድ ቤት ውስጥ በፍጹም ውጭ ወጥቼ እንዳድር አይፈቀድልኝም። በቃ ተይ ቤተክርስቲያን ሄድሽ አትደሪ ቀብር ላይ ምን እንደሚደረግ እናውቃለን ስለሚሉኝ አልሄድም ነኝ እና ሌሊት 8 ሰዓት ላይ ሊያደርሰኝ ሄደ። ታምራት ይባላል ልጁ ሊያደርሰኝ ሲሄድ አድርሶኝ እሱ ተመለሰ። ፓጆሮ የምትባል መኪና የቤት መኪና አለች። አድርሶኝ ሲመለስ በስመ አብ ስል የልጅ ድምጽ ይሰማኛል። አሁን በስመ አብ ስለው አንተ ሰይጣን ገና በግራና ቀኝ ቀብር ቦታ አለውና አሁን ይሄ ቀብር ቦታ ሰይጣን እንደዛ ምን ይፈታተኝ አይሳካልኝም እያልኩኝ ከሰይጣን ጋር ሰይጣን ነው የሚፈታተኝ ብዬ ስል ገርቼ ልክ ተንበርክኬ አባታችሁ ነው ስል ልክ ጸሎቴን ልጨርስ እንደው ብሎ አለቀሰ ወንድ ልጅ። ከዛ ሲያለቅስ እንዴ ወደ ደወልኩኝ። በቃ ሄድኩኝ ቆየሁት። በሚያምር ዘንቢል ነው የተጣለው ህፃኑ። ከዛ ታሜ ቶሎ ድረስልኝ አልኩት። እሱ ደግሞ ጫካ ስለነበረ በቃ የሆነ አንዱ አንቆ ያዛት ወይም ደፈራት ምናምን ብሎ ነው ያሰበው። ሲመጣ ልጅ ነው ታሜ ልጅ አልኩት። ልጅ ከዛ ለምን ልጅ ነው የምታወሪው? ያው ትግል ታዲያ ምን ላድርገው አለኝ። እንዳሳድገው ታዲያ ያልኩት አጋጣሚ ሆኖ ደግሞ እግዚአብሔር ይክበር ይመስገን ወንድ ልጅ ነበር። ያ ወንድ ልጅ
እግዚአብሔር ለሚያደርገው ነገር ሁሉ አላማ አለው ብያቸዋለሁኝ። እና ያ ወንድ ልጅ እና ሚስቱ ሱዚ ትባላለች፣ ኤርትራዊ ናት። 3 ሴቶችን ወልዳለች። ሴት በመውለዷ ብቻ ትሰደብ ነበር እና ሁሉ ጊዜ ሰላም የላቸውም ቤት ውስጥ። እና ብዙ ጊዜ በዓል ራሱ አዲስ አበባ አይሄድም፣ እኛ ጋር ነው የሚያሳልፈው። እናቱ ቤት ወንድሞቹ ቤት ነው የሚያሳልፈው እንጂ ሚስቱ ጋር ሄዶ አያሳልፍም፣ እንጂ ከልጆቹ ጋር አያሳልፍም። ምክንያቱም ሁሉ ጊዜ በቃ ወንድ አልወለድሽም ብሎ ጭቅጭቅ ነበር። እና ከዛ ተሰድገልሽ? አዎ የማን ነው የሚባል ጸጉር ቤት ሱፐር ማርኬት ሁሉ ገብ ያለው ነበር። ከዛ ሁሉ ነገር ጦጦ ነው ሁሉን ገዝቶ ሄደ። ያ አገልግሎት እንዳይመስላችሁ፣ ስለ ጽሁፍ እናቀርባለን፣ ድራማ የተለያየ ነገር እናቀርባለን። ከዛ ስለዛ ህፃን ልጅ እያሰብኩኝ ጭራሽ ምንም እንትን አላለኝም ነበር። ግን ያንን ልጅ ጠዋት 5 ሰዓት ሲል ያው ሰው ቤት ሰራተኛ እንደሆንኩ ስለሚያውቁ ያሬዳዊ ዜማ እንደጨረስኩኝ በቃ ፍቀዱልኝ እኔ ልሄድ ነው አልኳቸው። እሺ አሉና ፈቀዱልኝ። ሄድኩኝና በፊልም ካልሆነ በስተቀር ህፃን ልጅ በእጄ ነክቻለሁ። ሰውነቱን አውጣጣው ነጥጥጥጥ ባረኩ። ህፃን ልጅ ድረስ ያው ባለሀብት እጅ ላይ ያጋጠመው ሁሉ ነገር ተሟላለት ያለች። ከዛ ክርስትናው ሲደርስ በሬ ታረፈ። ሚስትየው መጣች ከአዲስ አበባ ተጠፍታ። ከዛ ሱዚ ያልኳት ይሄ ልጅ ቤታችሁ ውስጥ ፍቅርና ሰላም የሚያወርድ ልጅ ነው። እኔ ከቤተክርስቲያን ላይ ያገኘው በቅዱስ ሚካኤል ቤተክርስቲያኑ ከፍተሽ ዘግተሽ ምትሚልኝ ከሆነ ታምራት ከሌላ ሴት የወለደው የታምራት ልጅ ነው ብለሽ ማይ። ከዛ በኋላ ግን ልጆቹ ምንም ሳያውቁ ወንድማችን ነው ብሎ ይደግ ይሄ ልጅ። ከዛ አንቺ እንትን በይ ቤታችን እንደ ፍቅር እንደሚኖር ታያለሽ አልኩ ማለችልኝ። ክርስትና ማስነሳ ነው ያለች። ከዛ ተማረ እንትን አለ ይዘው ሄደች አዲስ አበባ። ሚስጥር ኪሱ አደረገ። ቤቱን ነገር ያሟላል፣ ፍቅር ሞላ፣ ቤታቸው ሰላም ሆነ። ከዛ ዩኒቲ የሚባል ትምህርት ቤት እዛ አስገባው። እዛ እየተማረ አድጎም አክስቴ ጋር ወሰዱኝ ይላል ይመጣል እኔ ጋር ቦርና ድረስና እንደዛ እያለ ከዛ ጊዜ ጀምሮ እየተፈተንኩ ነው እንግዲህ። እና ያን ልጅ አግኝቻለሁ፣ ልጅ ከማግኘቱ ማለት ነው። ሁለተኛ ነገር ደግሞ በጓዳቆቱን በምን ጀመርኩኝ? አንዲት ትልቅ ሴትዮ ነበረችና ማህፀኗ ያወጣ ነው ሴትዮዋና ባሏ እየረገጠ ነው ማህፀኗን ያወጣው። ባሏ ሞቷል። ከዛ በሽተኛ ናት። ድጋሚ ልጇ ሲደርስ ደግሞ አረቄ እየጠጣ የእናትየዋን እየመጣ ይደበደበ እየረገጣት በሽተኛ ሆናለች። ዱላ ተመርኩዛ እንዲች እያለች ተመጣና ሮማን ዛፍ እንትባል እኔ የተከልኳት ዛፍ አለች። እዛ ቤት ውስጥ 12 አመት ኖር ያለው። ከዛ እዛ እንትን ስር ትተኛለች። ምን ሆነሽ ነው አልኳት። አንድ ቀን ነው ምግብ ሰጥቼ ምናምን ነው የምሸኛት። ከዛ ምን ሆነሽ ነው ስላት እንዲህ ብላ አጫወተች። ታሜ እናሳክማት እቺን ሴትዮ እንዲህ እኮ አለች። እናቱም አክስቱም የሞቱት በማህፀን ካንሰር። ይሄ ልጅ የካዝና ቁልፍ አንቺ ጋር ነው፣ እኔ ለምን ትጠይቂኛለሽ? አሳክሚኝ ታሜ። የቤት ውጭ እኮ ስላልሆነ የጠየቅኩ፣ የቤት ውጭ ማን አልጠይቀህም ነበር። በቃ አሳክሚኝ። ኩባ እንትን ላይ ደግሞ ኩባ ላይ ተመራ የመጣች ደግሞ እህት አለቻቸው በዶክተሬት። እሷ ደግሞ ወዲያውኑ ምን ታደርጋለች? እንዴ እኮ ብሎኛል ታሜቴ ነው እንዴት ላድርግ አልኳት። ኧረ ምን ችግር አለ አለችኝ። እኔ አልኮል ይዛለሁ ስምራይ ምናምን ከቻለ ችግር የለም አሳከምናታቸው። ሴት ድና ገላና ታጥበን ምናምን ነገር ልብሷን ቀይረን ምናምን ስትሄድ ቤቷ እንዲዘመመ ቤት ነው። ያንን ቤት ምንድነው ያደረገው? በጭቃ ምናምን አስተካክሎ አቆሞ ምን ብሎ አስተካከለና ልጁን ምን አደረገ? ሁለተኛ እናትን ቀና ብለህ ብታይ እገልሃለሁ። አሁን ቀጥ ብለህ እናትን በናፍቆት እንጂ ብታገኛት በየቀኑ አታገኛት። ናኔ መኪና ላይ ብሎ ረዳት አደረገ። ያለች ሶስት ተሳቢ መኪናዎች ከዛ ረዳት አድርጎት እዛ እየሰራ ያቺ ሴት ተሰራ ልመናዋን ማለች። የዛ ሰዓት ለካስሳ ገንዘብ ስላለው ብቻ ሰው መርዳት የለበትም። ለካ በአፍም በምላስም ሰው መርዳት ይቻላል ነው ያልኩት። ምክንያቱም እኔ የዛን ሰዓት ምንም የሌለኝ 70 ብር ነበረች ደሞዝ እና ምን ነገር ማድረግ የማልችል ሴት ነበርኩኝ። ግን በቃ ያን ነገር በማድረጌ ውስጥ ይረካ በጎነትን የጀመርኩት እንግዲህ ከዛ ጊዜ ጀምሮ ነው። እና ቅዱስ ሚካኤል ቤተክርስቲያን በመናገለግልበት ሰዓት እነ መምህር በጋሻው ደሳለኝ እንዳሁኑ ሳይበላሹብን ተስፋ ኪዳነ ምህረት አብረን ጽዋን ጠጣ ነበርና
አዲስ አበባ ወይ አማራ አማን ወይ አማራ ክልል ወይም ጅማ ሩቅ ሀገር ካልሆነ በስተቀር ቀጥታ ይመጣሉ። መጥተው ጽዋችን ተካፍለን ነው የሚሄዱትና ኮንፈረንስም ታላላቅ የሆነ ጉባኤም ስናዘጋጅ እነሱ ነው የምንጋብዘው ብዙ ጊዜ። ምክንያቱም አህዛብና መናፍቃን ብዙ ጊዜ እምነታቸውን ስለሚቀይሩ ለዛ ብለን እንትን ነበርና በዛ ምክንያት ያን እንደዛ አደረግን። ከዛ መጽሐፍ ቅዱስ ማወቅ አንዳንድ ጊዜ ጥሩ ነው። ያው እዛው ያገለገልኩኝ ቤተክርስቲያን ላይ ሰባተኛ ክፍል ላይ ደግሞ እስካፌር የምግብ ዝግጅት ተመረቅኩኝ በዲፕሎማ። ያንን ተመርቄ መቀመጥ አልወድም ከሚገርመው የሆነ ፍሪ ታይም ካለኝ እንትን ማለት ነው መማር ነው ፈልገውና ከዛ 8ኛ ክፍል ተማሪ ሆኜ የነዚህ ልጆች አባት አገኘሁ። በቤተክርስቲያን አባቶች ነበር ያስጠየቀኝና ከዛ እሺ አልኩኝ። ያው አባቴ ናቸው ተይ በቃ ከሰው ቤት ይሻልሻል ብለው ስላሉኝ እሺ ብዬ ገባሁበት። ስገባበት ግን ከሚገርማችሁ ሃይማኖትን ወቀኖና የሚባሉ ትምህርቶችን እንዲማር አደረኩት። ተማረ። 9ኛ ክፍል ተማሪ እያለሁኝ በስርዓተ ቁርባን ተጋባን። ከተጋባን በኋላ እንግዲህ ወደዛው ቦሬ የሚባልበት ይዞኝ ሄደ። እነ መምህር በጋሻው ወደ ሳይንስ ተጣርተው ትልቅ ጉባኤ ነው ያዘጋጀነው ብሎ እንትንም እና ሰርጌም እንደዛ በጣም ያማረ ነበረ። በሰረገላ በምናምን ነበር ያገባሁት። አንድ አይሱዙ ዕቃ ሰጥተውኝ እነዛ ጉራጌ ሰዎች እንደዛ ሆነ። ቀጥታ ወደ ቦሪ የሚባልበት ይዞኝ ሄደ። እዛ ይዞኝ ከሄደ በኋላ 9ና 10ን ተማርኩኝ። ስማር ያው አጋጣሚ ነጥብ አልመጣልኝም። ማትሪክ ተፈትኜ ነጥብ አልመጣልኝም ነበር። አፍሪካ ቪዛ ኮሌጅ የግል ተማርኩኝ በህግ። ያው ነገረኛ ነኝ ቅድም ያልኳችሁ ነሳ ነው። በነገር ነው የተማርኩት። እንግዲህ ያው በህግ ዲፕሎማዬን ያስኩኝ 2002 ሐምሌ 25 ግራጅት አደረኩኝ። 2003 ጥቅምት 4 ነው እቺ ልጅ የወለድኳት የባህር ልጅ። ከዛ በኋላ እሷ 6 ወር እንደሞላት ስራ መያዝ አለብኝ አልኩኝና ባለቤቴ ዶሎመና አሻው ማዕድን ኃላፊ ነው ሶማሌ ክልል ላይና ከዛ እዛ ተወዳደርኩኝ አሸነፍኩኝ። ደሬ እንዲልኩ አሸነፍ ያለኝ ስለው አይቻልም። ለምን ስለው አንቺ የባብና ጊንጣል ሲጀምር የባብ ስሙ ሲጠራ ምትፈሪ ሴትዮ እንዴት ብለሽ ነው አንቺ እንደገና እዚህ ውስጥ ገብተሽ ምትማሪ ሲለኝ ነው እሺ በህይወቴ ጭቅጭቅ አልወድም። እሺ አልኩኝና ቀጥታ ምንድነው ያደረኩትኝ ያው የተማርኩት ትምህርት ስላለኝ ቢዝነስ ካርዶችን አዘጋጅቼ ሰርግ ብፌ ያዘጋጃለሁ በየቦታው ለጣፍኩ ስልኬን እንትን ከዛ 2 ሰርግ ነው የሰራሁት። ከዛ ታዋቂ ሆንኩ። 1 አመት ባልሞላ ጊዜ ውስጥ ወዲያውኑ ግቢን ሴራሚክ ኤል ሼፕ 250 ካሬ ሜትር ላይ ገነባ። ያን ከሰራሁ በኋላ አሁንም ብሩ እየጨመረ ነው የሚመጣው። ለምን ንግድ አልነግድም አልኩኝ። ቀጥታ ኬንያ እየሄድኩ ቃል ለማምጣት ህጋዊ ፍቃድ አወጣሁኝ። ከዛ ሞያሌ ገባለሁ። ከሞያሌ ሞምባሳ ሄጄ የኢትዮጵያን ብር ወደ ሽልንግ ዘርዘጌ ከሞምባሳ ወደ ኬንያ ገብቼ ቃጭኝ እመጣለሁ ባይሱዙና እንደዛ እያደረኩኝ ሻሸመኔና ቦረና ከፋፍል ነበር። ያ እንደዛ እያከፋፈልኩኝ እግዚአብሔር ይክበር ይመስገን እንግዲህ በጣም በጥሩ ሁኔታ እየኖርኩኝ ያን በማድረግበት ሰዓት ሁላ ቤተክርስቲያን ሲሄድ ቁጭ ብሎ ሲለምኑ ያው አርጂቲቭ ስለነበረ በእናቶች ቡድን ዝማሬውን ትቼ ያው ባለትዳርም የልጅም እናትም ስለሆንኩኝ ስለማይመቸኝ የዝማሬው እንትን በእናቶች ቡድን ነበር ሳገለግል ካገባው በኋላና ሲሄድ ቤተክርስቲያን ምንድነው ቁጭ ብለው የሚለምኑት ወጣቶች ይኖራሉ። እነዛ ወጣቶች ለምን ትለምናላችሁ? ኢትዮጵያ ከልመና ወጣች ይባል። ኢትዮጵያ ሁሉ ጊዜ ደሃ ነው የምትባለው። እኔ ደግሞ በህይወቴ እንደ ፈረንጅ የምጠላው ነገር የለም። ይቅርታ አድርጉልኝና እንደ ፈረንጅ የምጠላው ነገር የለም። ለዛ ሁሉ ጊዜ ድሆች ናችሁ ተብለን ስለምንቋሸሽ ያንን ነገር ማወቅ አልፈልግም። ፈረንጅ መጥቶ ረዳ እንኳን ሲባል ደስ አይለኝም። እና ከዛ አንፃር ቀጥታ ምንድነው ያደረኩት ለወንዶቹ ሱቅ በደረት እየከፈትኩ ሰጣቸዋለሁ። ለሴቶቹ 25 ኪሎ ጤፍ አስፈጭቼ 1 ሜትር ፍራሽ ገዝቼ 3 ወር ቤት ኪራይ ከፍዬ ሰጣቸዋለሁ። ከዛ እንጀራ ጋግረው እንደዚህ ሀገር 7 ሰዓት ላይ 6 ሰዓት ላይ ገበያዋ በቃም ነበር። እስከ ምሽቱ 2 ሰዓት ምናምን ነው የእንጀራ ተራ የሚባል አለ ምናምን ነገር። እዚያው እንጀራ በየቤቱ ካላንቋቋሽ ገበያ ላይ ሄደሽ አንገትሽ ቢቆረጥ ታገኝ ይችላል። እዛ ግን የእንጀራ ተራ ተብሎ ለብቻ ነው። እና እንደዛ የሆኑ ቦታ ያዙ ልጆች አሉ። መነኮሳት አሉ። ቁርስ ምሳ እራት እንችላቸው እግራቸው ማታወታ ጥቢ ይመጣ
አባቶች ነበሩና እንደዛ ያደረኩኝ እግዚአብሔር ይክበር ይመስገን። በጎ በሰራን ቁጥር እግዚአብሔር መልካሙን ነገር ያደርግልናል እና ያ መልካም ነገር ከቤቴ ከመኖሪያ ቤቴ አልፌ እዛ ስራ እየሰራሁኝ እንደገና ሰርግ ብፌንም አላቆምኩኝም። እንደዛ ስል ምንድነው እንትን ያልኩት ለምንስ መኪና ላይ ስመላለስ አደጋ ቢደርስብኝ አካሌ ቢጎልብኝ እኔ በሞት ልጆቼ ቅርስ ሳይይዙ አልኩና የሆቴል ቦታ ተመራሁ። 500 ካሬ ሜትር ላይ ሆቴል ተመራሁ። ግራውንዱን ጨርሼ ፎቁን ጀምረን እንግዲህ ይሄ ሁሉ ጦርነት ተነስቶ ያው የእርስ በርስ ጦርነት ተባለ እንጂ የእርስ በርስ ጦርነት አይደለም የተነሳው። ኦነግ ሸኔ ደግሞ ድሮም የነበረ አሸባሪ የሚባል ቡድን ነው እና ድሮ እኔ ሰው ቤት እየሰራሁ ህፃን ሆኜም ራሱ ወለጋ ላይና አምቦ ላይ በጣም ያስቸግሩ የነበሩ ናቸውና አሁንም እዛ መጡ። ግን ከዛ የሁለተኛው ልጅ ልደት ደርሶ በሬ ገዝቶ ለቀላቢ ሰጥቶ ለእስላሞች ፍየል ሊገዛ በሄደበት ነበርና ለሀገራችን ጦርነት አለ ሲባል ፋዘርን ይዞ ልምጣ ብሎ ነበር ወስ ወደ ገጠር ሄደውና ጸቡም የተነሳው ገጠር ላይ ስለነበረ ከዛ ሚስትን ግደል ሚስት አማራ ናት ተባለ። አልገለም ከሚስቴ ልጅ አገኘው። እውነትም 7 አመት ከኖረባት ሚስቱ ልጅ አላገኘው ነበርና ሚስትየዋ ናት ፍቺ ጠይቃ የተፋቱት እና ከዛ እኔን አገባ። እኔን ሲያገባ ደግሞ ያው 2 ልጅ ወልጄ 3ኛው ነፍሰ ጡር ነበርኩኝና ምን አረገችኝ? ሀብት አፈራው ልጅ ወለድኩኝ። ምን አርገኝ ገላታል? አልገላትም ሲል እንግዲያው አንተን እንገላለን ብለው በየተራ ነው እንግዲህ አካሉን አንዴ እጁን አንዴ ምን ያሉ በገጀራ የዚህ ልጅ ልደት ደርሶ ነው እንግዲህ እንደዛ የተደረገውና እና ከዛ በኋላ ቅዱስ ገብርኤል እውነት ተወልጄ ባለ በስለት ነው የተወለደው የልጆቼ አባትና ከዛ እውነት ተወልጄ ባለው አንተ ባለቤቴና ልጆቼን አንተ ጠብቃቸው እያለ ነው አሉ። አካሉ በተቆረጠ ቁጥር ያንን ነገር ነው እንጂ የሚለው ወይኔ ብሎ እንኳን አልተናገረም ነው የሚሉት አባትየው ሲናገሩ ማለት ነውና ከዛ አካሉ ተገጣጥሞ የእህቱ ባልም ነበረ ወይኔ ወንድሜን ገደልኩ ብሎ ዘሎ ሲገባ እሱ ነው አብሮ ነው እንትን ያለ ጨፈጨፈው በገጀራና ከዛ መጣ። አስከሬኑ በሰማያዊ ኬንዳ ተጠቅሞ መጣ። ከመጣ በኋላ እኔ ራሴ ስወደቅኩኝ ስወድቅ የሶስተኛው ልጅ ነፍሰ ጡር ነበርኩኝ። የልጁን ተከታይ እቺ ህጻን ልጅ የ9 ዓመት ልጅ ናት። ቆማ ዝም ብላ ታያለች። ዞር በይም ያላት የለም ምንም የለም። እየተገጣጠመ እየተለቀሰ ሲገጣጠምና ሳጥን ላይ ሲገባ አይታ ነበርና አይምሯ በጣም ተጎድቶ ነበር። አሁንም ትምህርቷን አቋርጣለች። እያመማት የሆነ ትንሽ ነገር ካለ ጭንቀት እንትን ይላታልና በዛ ምክንያት ከዛ በኋላ መቼስ እግዚአብሔር ያለው ሁሉ ይሆናል ተብሎ ተቀበረ። ከተቀበረ በኋላ 12 ነው ወጣሁኝና ለዚህ ልጅ በተገዛው በሬ 12 ነው ወጥቼ በሁለተኛው ቀን ሰው ስጠራ ሰው ቀመስቀመስ ያርቅ ይወጣል ማለት ዛሬ ሰው ምን ነክቶታል ብዬ ዝም ብዬ ከአንደኛው ሶፋ ወደ አንደኛው ሶፋ ይዘለልኩኝ። አያችሁ ቶሚና ጄሪ እኮ እንዲህ ነው የሚሆኑት እማዬ አየሽው እያልኳት ከዛ ድምጽ ይሰማኛል። እንዴ መድኃኒት ምንድነው የሚሰማኝ ድምጽ ብዬ ዞር ብዬ ውጭውን በር በከፍቶ ኖሮ አልቆልን ነበር። ግን ዞር አድርጌ ውጭውን በር እንትኗን ዞር አድርጌ ሳይ ውሃ ያስጠጣም ያልኩት ገጀራ አላሁ አክበር እያሉ የኢትዮጵያን ባንዲራና የኦሮሚያን ባንዲራ እያቃጠሉ በእግራቸው እየረገጡ የኦነግን ባንዲራ እያውለበለቡ ነበር ይመጣ። ከዛ በቃ ምንም የማደርገው ነገር ግራ ገባኝ። ሰማይና ምድሩ ጨለመብኝ። እውነት ኪዳነ ምሕረት ጽዋሽን ጠጥቻለሁ ልጆቼን ያለ እናት ልታስቀሪ ነው ወይስ አይኔ እያየ ልጆቼን በገጀራ እንዲጨፈጨፉ ታደርጉ ነው? አንቺ ታውቂያለሽ ብለውም በጓሮ በር ወጥቼ እመቤታችን ቤተክርስቲያን ሄድኩኝ። እመቤታችን ቤተክርስቲያን ስንሄድ እንግዲህ እማዬ እኔ እንኳን ብሞት ሰውነት ረታበላቸው ይባል አጎታለሽ ደብረታወር ላይ የትስራ ረታበላቸው የምትባል አክስታለች። ወንድምሽን ይዘሽ ቀጥታ ወደዛ ነው መሄድ ያለብሽ። ደብረታወር አጎቶች አሉኝ ብለሽ ቤተሰብ አለ ብለሽ መሄድ አለ ሂጂ ያልኩ ነው የነገርኳት ያለ ነው። ምክንያቱም እኔ ሞታለሁ ብዬ ነው ያሰብኩት ራሴና ከዛ ሄድኩኝ። ከዛ እመቤታችን ቤተክርስቲያን ስንገባ ሙስሊም አይባል ኦርቶዶክስ አይባል ጴንጤ አይባል ጥቅጥቅ ብሎ
መኪናው ጭን ሸሽቶ እንዳለ ሞልቶበታል። ከዛ አንድ አባት ግራ ግብት አላቸውና የእመቤታችን ታቦተ ሕግ ተሸክመው ወጥተው በሉ እኔንም ገላችሁ ታቦተ ሕጉንም ረግጣችሁ ቤተክርስቲያኑንም ጨፍጭፉ፣ ህዝቡንም ጨፍጭፉ፣ ቤተክርስቲያኑንም አቃጥሏል። ከዛ በኋላ በያዘው ገጀራ እንዲ ካህኑን ሊመታ ሲል ያ ገጀራ ራሱን አልፎ ሞተ። በዚህ እድሜ የእመቤቴን ተአምር ያየሁትን ነው ነገር። ከዛም በኋላ አንደኛው ትሽ አንተ ጠንቋይ እናት እንዴት ነው በእነሱ ስለመታመን ነው ብሎ በርና በሩን ይዞ ካህኑን ሊረግጠው ሲል እንደዚሁ ባፍና ባፍንጫ ደረሰ። ከዛ በህብረት ሊጨፈጭፉ ሲመጡ ለካ እመቤታችን በሳት ታቃጥላቸዋለች። ብላችሁ በሳት ታቃጥሉን ነው ለዛሬ ተርፋችኋል ለነገ አትተርፉ እናንተ ጠንቋዮች ተብለን እንግዲህ ለዚህ ክብር በቃን። እኛም ወደዚህ መጣን። እንግዲህ ወደዚህ ስመጣ ብዙ ፈተና ነው ያየሁት። 3 ወር ነው በእግሬ የተጓዝኩት። ነፍሰ ጡር ነኝ እና ጫካ ለጫካ አንድ ሶማሌ አብዱራህማን የሚባል ሶማሌ ልጅ ነበርና የባለቤቴ ጓደኛ እሱ ነው በቃ መንገዱን እየመራ መኪና ላይ መሳፈር የማይታሰብ ነበር በዛ ሰዓት እና መኪና ላይ እየመራ ምን እያለ እንትን ላይ በጫካው እየመራ ዛፍ እየቆረጠ ይሄ እንትኖች ፍራፍሬዎች እየቆረጠ እዛ ደስ የሚለው ነገር በየቦታው ነው ፍራፍሬ ያለው ፍራፍሬዎች እየቆረጠ እንዲሁም ደግሞ ጎጆ ቤት ባገኘን ቦታ እዛ እየሄደ ምግብ እየለመነ ምን እያለ እንደዛ ሆነን አልፈን ወደዚህ መጣን። እዚህ ስመጣ ደግሞ ያ መዱ ምንድን ነው ምን አርጎሽ ነው? ከዛ እዚህ ስንመጣ ያው አጎቴ እንዳልኩት አላገኘሁትም። ወደ ኋላ ልመለስ ሳለቅስ ሁሉም ሰው ዶርም እንስጥሽ ይለኛል። ማንንም አላመንኩም። ምክንያቱም እኔ ህግ በመማርበት ሰዓት አፓራንት ስወጣ የ7 ዓመት ተደፍራ የ7 ዓመት ልጅ እንዲሆኑ የ14 ዓመት ጫካ ውስጥ ተሰቅሎ ተገርፎ እንደዚህ ነው ሲባል የነበረው ፍርድ ቤት ላይና ብዙ ጊዜ ደግሞ ቤተሰብ ላይና ወንጀል ችሎት ነው መግባት ደስ የሚለኝና እገባለሁ እንደዛ ያን ቦታ ላይ ነው። ከዛ ያንን ስላየሁ ስለ ልጄ ነበር ሳስብ ነበር እንዴት ሆኜ ወልዳለሁ ብዬ አንድ ቀን አስቤ አላውቅም። ብቻ ልጄን አንዱ ጎረምሳ መጫወቻ አረጋት እያልኩ ነው እንግዲህ ሳስብ ነበር። ግን እግዚአብሔር ይክበር ይመስገን የዛን ሁሉ ሰው አልሰማ ብዬ ጽዮን የምትባል አይነ ስውራን ልጆች አሉ መነኮሳት አሉ እኔ ቤት ግቢና እንድትዶርም ለብቻሽ ተስተሻለች። እሺ አልኳትና ተከትያት መጣሁ። ህዳር 16 ገባሁ 2011 ህዳር 23 እዚህ ማለት ነው። አዎ ህዳር 23 2011 ሶስተኛው ልጄ ነው ወለድኩኝ። ይሄን ኃይለ እግዚአብሔር ያልኩት ልጄ ማለት ነው። እሱን ወለድኩኝ። ወልጄ የወለድኩ ቀን የተራብኩት ረሃብ ጠዋት 1 ሰዓት ከ30 ሲል ወልጄ 10 ሰዓት ከ30 ሲል ነው የጤፍ አጥሚት የጠጣሁት። በህይወቴ ቀምሼ አላውቅም። የጤፍ አጥሚት እንዳለ ሁላ አላውቅም። ምጥን ብለን እናዘጋጃለን እንጂ እንደዚህ አይነት ነገር አይቻላል። አጥሚት ራሱ ቂቤ በደንብ ካልተደረገበት አልጠጣም ነበር። ግን ጽዳቶችን እባካችሁ ምግብ ግዙልኝ ስላቸው ዶክተሩ በር ሰጥቶኝ ዶክተሩ 200 ብር ሰጥቶኝ እኔ 50 ብር ይዣለሁ። ምሪንዳው ልገዝቶኝ ምሪንዳው ደምደም አለ ስጠጣው መጀመሪያ በዛ ጣፋጭ ነገር አልወድም በተፈጥሮ እና ከዛ ቀጥታ ወገበና መበከል ኧረ ችግር የለም እኔ የራሴ ነው ምንድነው እንትን ያልኩት እነዚህ አይነት ስውራኖች ምሳ ይሰጣት ብሎ ነበር የሄደው ዶክተሩና ለኔ ምሳ ሳይሰጡኝ ሲቀሩ 7 ሰዓት ሲል በቃ የጤፍ አጥሚት እንስራ ብለው ነበር የሄዱት። ልጆቼን ይዘው ነው የሄዱት እና ጽዳት ሰራተኞችን ምግብ ግዙልኝ ብዬ ብላቸው ገዛ ብሬ ምግብ ግዙልኝ ስላቸው ስራ ይዘናል ስራ ይጃለች ከአንዱ ሻቢ አንደኛው በእናት ምግብ ግዙልኝ የማርያም ራስ ላይ ሰው የለኝም ማለት አንገረችም እንደ ስራ ይጃለች አልቅሼ ተኝ ከዛ ተኝቼ 10 ሰዓት ከ30 ሲል ሞቱን እንቅልፍ አላውቅም መሰለኝ። ከዛ ወደ ውጡ ተባለ ተነስቼ ወጣሁ። እዛ ቤት ገባሁ። ያው መንገድ ላይ ብዙ ፈተና ነበር። ባጃጅ ተከልክሎ ነበር እንዳትሄዱ ችግር ተፈጥሮ ይዛው ጊዜ ታግዶ ነበር ባጃጅ ላይ ተከታተልና ዘመድ ያለው በዘመድ መኪና እንትን እያለ ወላድ እንዳለ ከዛ በግሬ እየተጓዝኩ
እንግዲህ እሱ ካደረሰኝ በኋላ እንደውም አይዞሽ በርቺ ምናምን ብሎ 50 ብር ሰጥቶኝ ምናምን ነገር ሄደ። እሱ ከሄደ በኋላ እቤት ገባሁኝ። እቤት ገብቼ እነዚህ አይነ ስውራኖች ደንበር እያሉ አይነ ስውራኖች አይን የሌላቸው ራሱ ፓርሻይሎቹ እሺ አንድ አይን አለች ሙሉ አይነ ስውራን ሆነው ሄደው ጉድጓድ አስበው ይመጣሉ። ስበው መጥተው አይዞሽ እያሉ ያው እንደዛ እንትን እያሉ ግን ብዙ እንትን አይሉም። ከሰው ጋር የመግባባት ነገር የላቸውም። ልምዱም በተፈጥሯቸውም ገለልተኛም ስለነበሩ እነዚህ ልጆች አይቀራረቡም። እና አንዱ ልጅ ያለቅሳል። አሁን አበልጅ አድርጌዋለሁ። እዚህ ልጅ ክርስትና አባት ነውና አባት ምን ሆነህ ነው አልኩት። ስሙን እንኳን አላውቅም ነበር። መሰረት ይባላል። አሁን አባት ምን ሆነህ ነው ታለቅሰው ስለው ምንም አለኝና ገባ። ወይ የዚህ ሀገር ሰውስ ችግሩን እኮ ቢናገር ኖሮ ይቀለው ነበር አልኩኝና ተነስቼ አንደኛው ስጠይቅ ማሩ የሚባል የፎገራ ልጅ አለ ደግሞ የዚህ ወሮት አካባቢ። ያ ልጅ ምን ይለኛል? አይ ኮቾሮ በውሃ ዘፍዝፈለው ያን ኮቾሮ መተን እንበላለን ያለበለዚያ ግን ደረቁን ኮቾሮ መቆርጠም ስለሚከብደን ለዛ ነው ተበሳጭቶ ነው። እናንተ ተማሩ እኔ ልለምን። ኢትዮጵያ ሁሉ ጊዜ ለማኝ ነው የምትባለው። ግን ይሄ ሁሉ ሰው ከወጥቶ ከሚለምን እኔ ልለምን አልኳቸው። ከዛ የለማንኩኝ በኋላ አንዷ አራ የግቢ ተማሪዎች እኮ እናንተ ተማሪም ነው ያሉት ሂጂ እስቲ እዛ አለችና ይዛኝ መጣች። ለመንገዱ ቤት ነው አላውቅም። ይዛኝ ስትመጣ ሄድኩኝ። እጄ ቁጭ ብዬ መቼም እንባዬ እንደ ጎርፍ ነው የሚፈሰው። ምን ሆነሽ ነው ብላችሁ ብቻ ጠይቁኝ። የለሁም። ከዛ በኋላ የልጆችን አባት በገጀራ ጨፍጭፈው ገለውብኝ። ከኦሮሚያ ክልል ነው የመጣሁት። ከዛ በኋላ መናገር አልችልም። እዚህ ጋር መጥቶ የሚያውቀኝ ነገር አለ። ብቻ እንባዬ ዝም ብሎ እንደ ጎርፍ ይፈሳልና ከዛ አንዷ ሀብላን አለቀችና ህፃን እኮ ጥሩ አይደለም ገና ምን ክርስቲያን ያልተነሳለና ብላ አንገቱ ላይ ያደረገችለት። ከዛ ግን ወንዶች ተሸርታችሁ ነው እኮ ከዛ አካባቢ ላይ እንደሽ ልጅቱ ማርያም ሰፈር እንደዚህ ለጥብ የነገርኳቸው። ከዛ ቤትስ መጡ አዩ። ከዛ ጊዜ ጀምሮ በቃ አርብና ሮብ ዳቦ በቃ በቋሚነት ይወጣል። በፌስታል ይዘው ይመጣሉ። እንደገና ከዛ ውጪ ደግሞ ቤተክርስቲያን ሄጄ ነው ቁጭ ብዬ ለምኜ እነሱ ናቸው። ሌላ ሰው ምንም ሰው የለኝም። እናቱ ማርያም ብዙም ሌላው ማህበረሰብ ብዙም እንትን አይልምና ተማሪው ነው ተማሪው በሚመጣበት ነው የምቀመጠው። ያንን እየለመንኩኝ ቤተክርስቲያን ቁጭ ብዬ እንደዛ እየለመንኩ እነዚህ ልጆች አስተማርኩኝ። አስተምሬ እንግዲህ ያው አዲስ አበባ ሁለት ልጆች አሉኝ አዳሪ ትምህርት ቤት የገቡ 10ኛ ክፍል ናቸው ዘንድሮና አንዱ 98.8 ነው ያመጣው አታደርግ ይባላል። አንደኛው 95 ነው ያመጣው አየር የሚባለው ደግሞ ወደ ሩጫ ምናምን ይሞክራል። አንድ አይና ነው እሱ። አታለል የሚባለው ግን ሙሉ አይነ ሰው ነው። እንግዲህ ደብረ ታቦር ዩኒቨርሲቲም አሉኝ። ጎንደር ዩኒቨርሲቲ የዚህ ልጅ ክርስትና አባት አንደኛ ዓመት የህግ ተማሪ ነው እና ሪሚዲያል ገብቶ አንደኛ ዓመት የህግ ተማሪ ነው። እንዲሁም ደግሞ ደብረ ማርቆስ ዩኒቨርሲቲ አንድ ልጅ አለኝ። ባህር ዳር ዩኒቨርሲቲ አንዲት ልጅ አለች ዘንድሮ ሪሚዲያል የገባች አይነ ስውር። እንግዲህ እነዚህ ሁሉ አይነ ስውር ናቸው። እግዚአብሔር ይክበር ይመስገን። ደግሞ 12ኛ ክፍል የሚፈተን የወልዲያ ልጅ አለኝ አንድ ልጅ ዘንድሮ የሚፈተን እዚህ አሁን አብሮኛል። አንድ ትንሽ ጆሮ በደንብ የማይሰማ ልጅ ደግሞ አለኝ ደለቀው ይባላል። ናናው የሚባል አንድ ደግሞ ተመርቆ የመጣ ደግሞ አለባቸው የሚባል ጎንደር ዩኒቨርሲቲ በሂስትሪ ነው ተመርቆ የመጣው አለኝ። እንደ ቸርነቱ እንግዲህ ሁሉንም ደረጃ በደረጃ 10ኛ ክፍል ተስፋው የሚባል ልጅ አለኝ አንድ አይና ነው። ያው በተሻለ መጠን ከናንተ እየለመንኩኝ ልብስ፣ ጫማ በሷቸው ሳይቀር ተመራቂ ተማሪ እንትናቸው አይቀርም ሳፋቸው ሳሙና ቁራጭ ሳሙና የተረፋቸው ሁሉ ሳይቀር ይዘውልኝ እየመጡ ይኸውና ለዚህ ደረጃ አብቅቻለሁ። ይኸውሉ ጥረት የማን ነው? የእናንተ የግቢ ተማሪ ጥረት ነውና እሱ መድኃኒዓለም መጨረሻችሁን ያሳምርላችሁ። በመቀጠል እንግዲህ 2013 ላይ ነው መቼም ፈተናዬ ብዙ ነው። 2013 ላይ አሁን እዚህ የመጣችው ህፃኗ ልጅ የእሷ ልጅና ደምባ ታለቅሳለች። ቴዎድሮስ አደባባይ ላይ እንዳሁኑ ሳይያዝ ሰላም ነበርና ስብሰባ ነበረን በተፈናቃይ ስብሰባ ስንሄድ እንግዲህ ከዛ በፊት ልጄ 7 ቀን ልጅ ህፃን ሆኖ ፋርጣ ወረዳ ይዤው ሄድኩኝ።
ሲሄድ በጣም አለቀሱ። ፋርጣውራ እንዴት በቃ ለምንድን ነው ምን ሆነሽ ነው ምናምን ሲሉኝ እንዴት ተፈናቀኝ እና ቤተሰቦቼ ፈልጌ ነበር አጣኋቸው። ይደውላል በቃ የፋርጣውራ ኃላፊው በየአቅጣጫው ሲደውል በየወረዳው በሚደውልበት ሰዓት ኧረ ሰው ልትረክሽን እናውቀዋለን ይላል። መልሶ ደግሞ ይደውሉና ኧረ አናውቀውም ይቅርታ ምናምን ነገር ይላሉ። ይሄ ነገር እኛ የትም ተሯሩጠን መሬትሽን እንቀበላለን ግን አትኖሪበት ወይ ይገሉሻል ወይ ያሳብዱሻል። አርፈሽ እኛ በተፈናቃይ እናስመዘግብሻለን ልጆችሽን ያሳብ ልጆችሽ አባትም እናትም አይጡብሻል። ኧረ እኔ መጀመሪያ መሬት ብዬ አልመጣሁኝ ስለዚህ እኔም አልፈልግም አልኩኝና ተውኩኝ። ከዛ በኋላ ነው እንግዲህ እዛ ቴዎድሮስ አደባባይ ስንዴም በየወሩ ይሰጠን ነበር። እንደተፈናቅለን እንደመጣን በየወሩ ስንዴም ዘይትም ሁሉ ነገር ይሰጠን ነበር። እንደዛ እያለን እግዚአብሔር ይክበር ይመስገን ያው የዛኔ እንደውም ወደ 20 ነበር ቤተሰቡ ራሱ ብዙ ነበር የዛን ሰዓት አይነ ስውራን ራሱ ወደ 15 እንደዛ ነገር ነበሩና አንዷም አሁን ወደ ጋይንት ሄዳለች አግብታ አንዷም እንደዚህ ደብረ ታወራ ገብታለች ሰላም የምትባልና ተበታትነው ነው አሁን በየአቅጣጫው። እንደዛም ሆኖ እግዚአብሔር ይክበር ይመስገን እዛ ቴዎድሮስ አደባባይ ሲሄድ እንግዲህ የዚች ህፃን ልጅ እናት ደምባ ታለቅሳለች። አሁን እዚህ ጋር መጥታ የነበረች ምን ሆነሽ የምታለቅሽው አልኳት። ምክንያቱም እኔ ትናንትና ተፈናቅዬ ስመጣ ያለቀስኩትን ባነት እዚህ ያለኝና ምን ሆነሽ የምታለቅሽው ስላት በተፈናቃይ አልመዘገብም ብለው ለምን አልመዘገብም ያሉሽ ስላት መታወቂያ የለሽም ተብሎ አንቺስ መታወቂያ እንዴት አይኖርሽ ተቃጥሎብሽ ነው ስላት አይደለም አባቴ ኖርማል ኦሮሞ ነበር ወደ ወነክሸኔ በገንዘብ ተቀየረ። ከዛ በኋላ ባለቤቴ ወሎ አማራ ነው ሚስትን ግደል አለኝ። ማነው ባልሽን ግደይ አለኝ። እኔ ደግሞ ኒካ በሚል በሙስሊም ህግ ነው ያገባሁት። ልክ እንደኛ ስርዓተ ቁርባን እንደምንለው እነሱም ኒካ በሚለው ነው የተጋቡትና እንዴት ብዬ ልግደለው በዘኔ እሱ ልጅ በሆዴ ይዣለሁ አለች። እንደዛ ብዬ ስለው ጊዜ መታወቂያችንንም ቡካችንን ተቀብሎ እንደ ቁም እስረኛ እንትን ሲለን ወተን እንገባለን እንጂ ምንም ነገር የለም። ስለዚህ ምንድነው መታል እና አሁን ምንድነው የምትመጣው እንዴት ነው የምትኖሪው? በዛ ነፍሰ ጡር ነሽ ስላት ምንም ማድረግ አልችልም እንዴት እንደምኖር ለኔም ግራ ገብቶኛል አለች። ከዛ ወደ ኋላ እንዳትመለስ አባቷ ሊገላት ነው። ደቡብ ሱዳን እህት አለቻት። እህትያን ደውላ ስታማክራት የእናቴ ልጅ አንቺን ነገ አላገኝሽም አንቺ ግን ነገ ልጅ ትወልጃለሽ አባትና ልጅ የለየልሽ ስለሆነ ወይ ጥለሽ ወይ ገለሽ ነው ብላታለች። ቁርጥ ያላቃዋ እንትን ነው የነገረቻት። እቺ ልጅ ዙሪያው ገደል ሆኖባታል። ከዛ ምግብ ዋስትና ያልኩኝና ስዩም የሚባል ምግብ ዋስትና ኃላፊ ነበር አምና ነው ጎጃም ለስብሰባ ሄዶ የሞተው። ከዛ እሱ ሄጄ አናገርኩት። በጣም የተባረከ ሰው ነበር። ስዩም እንዲህ ነበር ምን ይሻላል አልኩት። ወይ አስቴር አሁን አይቻልም ይሄን መመዝገብ ከፌደራል መመሪያ መጥቶልናል ያለ መታወቂያ እንዴ ብዬ ነው መዝገባት እኔ የምጠየቅበታለሁ አለና 400 ብር አውጥቶ ሰጣትና አይዞሽ እግዚአብሔር ይርዳሻል። ከዛ አንድ ሚስጥር ልንገርሽ አለችኝ ሰዓት እኔ እኮ የሚወለደው ልጅ አልፈልገው ወይ ጥዬ ወይ ግድዬ ነው መሄድ እንፈልጋለሁ አለች። በክርስቶስ ይዤሻለሁ ዳግዬን ያሳድገዋለሁ አልኩ። ወላሂ ስትለኝ ክርስቶስን ያሳድገዋለሁ። መሪም ትባላለች መሪም ሆሴን ነው የምትባለው ልጅቷ። ከዛ ያን ልጅ እሺ አልኳት። ክትትል ስናደርግ ምን ስንቆየ ወለደች። ህፃኗን ላይ ሰጣኝ ልጅ ይሄው እግዚአብሔር ይክበር ይመስገን አሁን ምህረት ደረጃ ተብላ በባለቤቴ ስም ተጠርታ 4 አመቷ መጋቢት 24 የተከለለ ቀናል። ከዛ ደግሞ ምን አገኛለሁ ምን ነው ተሰላችሁ እንጨት ለቀማ በጣም ቸግሩ እንጨት መግዣ ብር አጥቼ ክራንት ጭንቅ ሲለኝ ሰው እየሄደ ኢየሱስ ጫካ ገባ። እኔ ደግሞ አልወድም እንደዚህ አይነት ነገር እፈራለሁ። በድፍረት ይሄዳል እያለ እንጨት ስለቀ ተቅም የተሰሽ እንደተመርኩ የጻን ልጅ ድምጽ ሰማ። ምንድነው ቀስ ብዬ ሳይ ህፃኑን ሙሉ ሰውነቱን ጉንዳ ነው ቦታ ይሄ ለራሱ ሳይቀር ጉንዳ ነው ቦታ ያልኩት በቃ ስለምንድን ነው የምትፈትነኝ ጌታዬ ለምንድን ነው የምትፈትነኝ ከኔ ምንድን ነው የምትፈልገው በቃ ምንድን ነው የምትፈልገው ከዚህ በላይ ፈተና አለ አንተ ንብረቴ ትዳሬ ወሰድ ከዚህ በላይ ምንድን ነው ሌላ የምትፈትነኝ በቃ ይበቃኛል አልፈልግም የሆነ ከሰው ጋር የሚጨቃጨቁ ነገር ነው የሚመስለው ባዶ አየር ላይ ነው በቃ ታን የምናገረው ለክርስቶስ ነውና ከዛ
ወደ ጉንዳውን ልቅም አደረኩኝና በፎጣ በእንትን በለበስኩት ጃኬት ጥቅል አደረኩኝና ሻርቤ ልብስ አድርጌ ተነስቼ እንጨት መሸከም በጀርባዬ መሸከም ስለማልችል የባጃጅ ብር ይዤ ነው በባጃጅ ይዤ እመጣለሁ ብዬ ማለት ነው። እና በዛች ብር ባጃጅ ተሳፍሬ ሆስፒታል ሄድኩኝ። ከዛ መብሩልኝ ምናምን ብዬ ትስል እንዴ ምንሽ ደረገጥሽ አለ። ያንን ልጅ እንዲያግኝቸው ነው ብዬ ብል ደሃ ነኝ ይወስዱብኛል። ክርስቶስ ግን ሊፈትነኝ ነው ያን ልጅ የሰጠኝ አይደለ። ስለዚህ ኬት እንደመጣልኝ አላውቅም። እህት ወንድም የለኝም ምን ግን እህቴ ሞታ ነው እና ህፃኑ ምናልባት ሌላ በሽታ ድንገት ስለሞተችብኝ ሌላ በሽታ ካለበት እንትን ለማወቅ ብዬ ነው አልኩት። ሙሉ ተመረመረ፣ ነፃ ነው። ቀጥታ ምን አደረኩኝ? ነፃ እንደሆነ ሰዓት ወደ ቤት ይዤ መጣሁ። ይሄ ልጅ አሁን የገባው ልጅ ማለት ነው አብዬ ወንድም አመጣሁልኝ ማን እንበለው ስሙን እላለሁ። አልታሰበኝም እንዴት ጭንቅላት ላይ እንደመጣ ራሱ አላውቅም። እና ከዛ የሚገርም ነው ብዬ ጥሩ ነው አልኩኝና አመጣሁት። ይሄን ልጅ ወተቱንም ጡቱንም ምንም ስለው እስከ 6 ወር ድረስ ግን እንትኑ አልለቀቀም። ቁሱ እንዳለ ወረረው ቦታ ይሄ በቃ ምልክት አለው። ከዛ በኋላ ያው ልጁ 40 ቀን ሞቶት ክርስትና ተነሳ። ክርስትና ከተነሳ በኋላ በ45ኛው ቀን ክትባት ወሰድኩት። ላስከትበው ስወስድ አስከትቤ ወደ ቤቴ መጣሁኝ። ስመጣ ማታ ቤቴ በህልሜ መጣ። ይሄ ልጅ ሁለተኛ ክትባት እንዳይከተብ ከተከተበ መርፌ ከተወጋ ይሞታል። ቢያመው እንኳን ጸበልና ምንስጭ የቤት ያገልጋይ ነው ማለት ድንግል ካንቺ አይበልጥም አልኩኝና ይሄው እግዚአብሔር ይክበር ይመስገን እስከዛሬ ድረስ ይሄ ልጅ ክትባቱን ተከተበው አቅም አንድ ጊዜ ብቻ ተከተበው ከጉንፋን ውጪ ሌላ በሽታ ማሞት አያውቅም። 6 ልጆች ራሴ 4 ልጆች እንደገና እነዛ አይነ ስውራን ልጆች 2 ወባ ሲያዙ ይሄ ልጅ ሲመረመር ጤናማ ልጅ ነው። በቀደም ደግሞ እዚህ ሳልኖር ክትባት ከተበውት እንትኗን እትጠብ የምትደረገውና የሆነ ከሬሜላ በተወሰነ ነገር ተሰጥተው ወደ ሽቅቡ ሄደው እንዳለ ምን ልጭ ነው ወጣ ሲነግሩኝ ትልቁ ቤት ነው ነገሩኝ። እንዴት ታስከተውታላችሁ? እንደውም ትልቁ አለ ሲጮበት እና ያላየዋቸው ነበር። እንግዲህ ከዛ በኋላ እግዚአብሔር ይክበር ይመስገን እንደዛ እያልኩ ከሰዎችም የተግባባው አሻሮ ቆላለሁ፣ ልብስ አጥባለሁ፣ የቀን ስራ ባሪ ላሸከማለሁ። ማልሰራው ስራ የለኝም። ስራ ብቻ ተብዬ ልጠራ ሄዳለሁ። እንደዛ እያልኩኝ ያው ግቢ ጉባኤዎች ምን ጋር ይመጣሉ። ሊወጡ ሲሉ ኮቾሮ ሰጥተው ያላቸውን በሷቸው ምን ነገር ሰብስበው ሰጥተው ነው የሚሄዱትና አሁን አጋጣሚ በዛ ስለምንግባባ ደውለው የዚህ ጅዝ ህፃን ልጅና አራስቴር አንዷ ልጅ በረኪና ልትጠጣ ስትል አስጣልናት። ፕሮቴስታንት ናት። ያስረገዛት ልጅ ፕሮቴስታንት ነው እና ምን ይሻላል? አሁን ደግሞ መኪና ስልግባ እያለች አስቸገረች። እኔ ልምጣና ላናግራት ስል ትግስት የምትባለው ጉራጌ ናት። ምናልባት የምታውቋት ካላችሁ ተመርቀዋታለች። ህፃናት ላይ ነው የምትማር የነበረው ቀይ ቆንጅዬ ልጅ። ከዛ እሷ አራስቴር እንደለበሽው ልብስ አሁኑን አውልቂ ከብላሽ ካላወላሽ ግግም ካይ ግግም ናት አለ። ዝም ብላችሁ እንሂድን እኔ ልጅቷን ላገኛት ገባሁኝ። አናገርኳት። እንደዚህ ሰላም የምትባል የጎጃም የብቸና ልጅ ነው ጋር ወልዳ ልጅ ነበረች እና ያቺ ልጅ ደግሞ እናቷ በልጅነቷ ነው የሞተችባት። 3 ሴቶችን ወልዳ ነው የሞተችው እና አባትየው በእንጀራ እናት ነው ያሳደጋቸው። 2 ልጆቹ ተድረዋል። 3ኛዋ ልጅ 11ኛ ክፍል ስትደርስ እንቃላ ስር ማለቻት የቤት ኪራይ ማንከፍልም ሲሏት ሰው በትምህርት ብቻ ኖረትና አዲስ አበባ ሄዳ 3 አመት ሰራለች። በየአመቱ በየድግሳቸው በየበዓላቸው እየመጣች እንትን ብላ የሚደረገውን አድርጋ ነው የምትሄደው። በፍቅር ተቀብለዋት አንዱ እንትን ብሏት አብሮ ላግባሽ ብሎ አብሯት ከተጋቡ በኋላ 5 ወር ከተቀመጡ በኋላ ካላረገሽ አልፈልግሽም ማለት አረገዘች። ልጅ 6 ወር ሲሞላት ሌላ ሴት አስረግዞ መጥቶ የታቀሻለሁ ብሎ አባረራት። የሀገሯ ልጅ ነው፣ የቢቸና ልጅ ነው ያምነች። ከዛች ልጅ እኔም እኮ ቤተሰብ አለኝ የሌለ መሰለ እንደ ብላ ተነስታ ወደ ቤተሰቦቿ ብትመጣ የእንጀራ እናት ያደለው
ስኳርና ቡና ቋጥሮ ይመጣል። ያንተ ልጅ ግን ዲቃላ ቋጥራ መጣ ቀስና በተቀበልክበት ባረጀህበት በሸመገልከ ልጅ በዳርክበት አገር አዋረደች ብላ ስትል እንምዬ ብትኖረው ገበና ተሸፈነ። እቺ ልጅ ምንድነው ይሄ ሰውዬ ምንድነው ያደረገው? በመሳሪያ ልጅቷ ሲያባረራት እህቶቿ አገኘች። የእህቶቿን ባሎች ተመሳሳይ ነገር ሲናገሩባት አራኔ ባህር ዳር ስራ ፈልጌ ይገባሉ። ባህር ዳር ስትሄድ ፊቷ ቀይ ናት፣ ማዲያ ተወርሷታል። ፊቷ ጸጉሯ ጭብረር ያለ ነው ምናምን እብድ ነው የምትመስለው። እንኳን ልትቀጠር ቀርቶ ለመጠጋት ታስፈራለች። በዛ ሰዓት ግቢ ዘመኞች የምትጓጓቸው ዘመኞች ካሉ ጠይቋል። ስለ ሰላም መደብ አልፎ አልፎ እንጀራ ሲተርፋቸው ይጠሩኛል ደውለው። የዛኔ ነፍሰ ጡር ስለሆነች ይዣት እመጣለሁ። በእግሯ ነው ይዣት የምመጣው። ምክንያቱም መፍታታት ሰውነቷ መፍታታት ስላለብኝ ውጡ እንዳስቸግራት ያ በእግሯ ይዣት ነበር። ከዛ እነሱ ነው ምንድን ነው ያሉት? ኧረ እቺ ሴትዮ ትገልብሻለች ልጅሽን ነበር ሲሉ ነበር ዘመዶች። ከዛ እቺ ልጅ ደብረታወር ሲል ተሳፍራ ደብረታወር አንስታ ትመጣና ስላሴ በርጋ እንደዚህ ስታለቅስ ዳግማዊት የምትባል ጤና የምትማል ልጅ አለች እና እሷ አግኝታት ምን ሆነሽ ነው እንደዚህ ነው? አዎ አይ እኔ ቤተሰቦቼ ጋር ልሰልሽ አለሽ። ቤተሰቦቼ እንደማይቀበሉሽ አውቃለሁ፣ ግን አስቴር የምትባል አይነ ስውራኖችንም ወላጅ አልባ ህጻናት የያዘቻለች ለእሷ ደውዬ ነግራትና እሷ እሺ ካለችሽ እናትሽ ጋር እንደገባሽ ቆጣ። ከዛ ደውላ ለኔ ስነግረኝ ኧረ ቤተ እግዚአብሔርን አንጫት አልኩኝ። ግንቦት 18 ቀን መጣች፣ ሐምሌ 21 ቀን ወለደች። ከዛ በኋላ ከወለደች በኋላ ክርስትና አስነሳን። ህፃኗ 6 ወር ሲሞላት ለአባትየው ደውዬ ተናግሬ ተቆጥቼ እኔ መምጣት ትችል ነበር፣ ግን ጦርነት ስለሆነ ሀገራችሁ ላይ ብትሞት ግን ነጠላ ጣጥለ ልታለቅስ ነበር፣ እድል ልትበላባት ነበር። መጽሐፍ ቅዱስ ይሄንን ነው የሚያዘው። እቺ ልጅ እኮ በሽታ ይዛ መጣ እኮ እናንተ አታውቁም አልጋ ካልያዘች በስተቀር ብዬ ተቆጥቼ ከዛ ያቺ ልጅ አሁን ቢቻና ላይ እንትን ተሰጥቷት መሬት ተሰጥቷት ጤፍ እያመረተች ትኖራለች አሁን ላይ እና ከዛ ያቺ ልጅ ያቺን ምሳሌ አድርገን ሁሉንም ነገር ነገርናት ለዚህ ልጅ ለዚህ እናት። ከዛ ክትትል ማድረግ ጀመረች። እዚህ መድኃኒዓለም ስራ ያለው ጤና ጣቢያ ህዳር 11 የሚባል እዛ ክትትል አደረገች። ከዛ ያው በ15 የካቲት 15 ተመረቀች። የካቲት 20 ወለደች በቀዶ ጥገና። በቀዶ ጥገና ስትወልድ እንግዲህ ግቢ ጉባኤን እየደወልኩኝ እና ዲያቆን ፍሬዘርን እና ዲያቆን መስፍንን እየደወልኩኝ ድረሱልኝ ነው የምላቸው እነሱ እንዲህ ያስፈልጋል ቶሎ በሉ እንዲሆናል ቶሎ በሉ እያልኩ ነው ስጣራቸው የነበረውና ከዛ ምንድን ከዛ በኋላ ያቺ ልጅ መጀመሪያ መድኃኒት ወሰደችው መድኃኒት ነበርና ልታስወርድ ያ መድኃኒት ለካስ ህፃኗን ልቧንና ሳምባዋን ነክቷል። ሳምንት ተኛ። በ9ኛው ቀን ትወጣላችሁ ስንባል ይማታ የሷ ቀዶ ጥገና ተፈቷል። ከዛ ተጨማሪ 9 ቀን 18 ቀን ቆየ። በዛ በቀዶ ጥገና ሳይወልድሽ እናትዬ በቀዶ ጥገና ነው የወለደች እናትዬ? አዎ ቀዶ ጥገና ነው የወለደች። ከዛ በሁለተኛው ሆስፒታል በገባን በሁለተኛው ቀን እቺ ልጅ አረቄ ቀርታ ሰታው ዞር ስትል ወደ ጓዳ ስትገባ ተከትሏት አንዱ ገባ ሊደፋት። የኔ እንትን ልቋለች ማለት ነው። እዚህ ሳባ ኢንጂነሪንግ ነው የሚሰራው አለ አሁን ሲናገር። ከዛ በፊት ግን ጠላውን ተሰጭ ነበር አለ። አዎ እሱ ጋር ወራቱ እንዳልፈሻው እንዴት እንደከሰረሰው ነገር ነው እኮ ነግራችሁ እና ያንን ሊደፍራት ሲገባ አንዲት ጥቁር ህጻን ልጅ ነበረችና እሷ እየሮጠች ይላል ለቤት አካባቢታችን ስትናገር እሷ መድኃኒት መጣው መዱ ነይ ቶሎ ምናምን እያለች ድምጿን ሰምቶ እንዲሸሽ የሚል እንትን ነበርና ህፃኗ ደግሞ ያው ሴትዮዋ ትልቅ ሰው ነበረች። ከሷ ቀድማ ሮጣ ስትገባ ህፃኗ ለፊቷ ላይ አረቄውን ደፍቶባት ሄደ። ያን ነገር ሲነግሩኝ በቃ ተውት፣ በቃኑ በጊዜ ከወጣን ይሸጣል፣ እኔ ራሴ እሸጠዋለሁ፣ ካልሆነ ግን ይደፋል፣ በቃ ችግር የለም አልኳቸው። 90 ኪሎ ደፍድፌ ነበረ። ከ100 ኪሎ ላይ 10 ጣሳ ነው ገብስ ያነሳሁት። እንግዲህ ያው የእንጨቱን የጌሾ የብቅሉ ሲቀር ማለት ነውና ከዛ ያንን ቀጥታ ያ እንትን ተባለ። ባይ የምንወጣ አይነት አይደለም። እህል ኮመጠጠ ሲኮመጥን ለላሚቷ ደፍታልኩና 90 ኪሎ እህል ተደፋ።
እንግዲህ ሰይጣን እኔን ተስፋ ሊያስቆርጠኝ ብዙ ጥረት አድርጎ ነበር። ያው ህፃኗን ጥያት ልመጣ ትቻት መጥቼ እዚህ ጋር እንግዲህ ልጆች ያወጡልኝ ልጆች የከፈቱልኝ ቤት ነው ወራት ነው ብዬ ትቼ እንድመጣ ነበር አጋንንት የፈለገው። ግን እኔ ምንድነው ያሰብኩት በቃ ኢዮብ ምንድነው የሚለው እግዚአብሔር ሰጠ እግዚአብሔር ነሳ አይደል ያለው። ስለዚህ እኔም ቀጥታ ምንድነው ያደረኩት በቃ የራሱ ጉዳይ ይደረግ የሆነ ቀን ጀምራለሁ ቢያንስ ማሽላ ዱብ የሚሰጠኝ ሰው ካገኘሁኝ የግቢ ተማሪዎችን ደግሞ ጌሾና ብቅል እንዲገዙልኝ አደርጋለሁ ብዬ ያን በውስጥ ያሰብኩት። ምክንያቱም ያቺ ልጅ አንደኛ ጡት አጠባ ጡቷ አልወርድ ብሏል። የኔ ጡት በሶስተኛው ቀን ጠባጭ ወዲያው ወረደ። የሷ ጡት ይኸው እዚህ ያለው እንትኑ መሳቢያው ራሱ መሳቢያው ሁሉ ገዝተውላታል ጡቱን የሚስብ እንዲወርድ የሚያደርግና ያው ተደርጎላት እንዲህ ብሏታል ጡቱ። የኔ ግን ወረደ። ያን እየጠባች ነበር እንትን ያለችውና ከዛ እንደዛ አስተናገረ ያንን ከተደፋ በኋላ ያው በ18 ቀናቸው ወደ ቤታችን መጣ። እንግዲህ ያለን እስካሁን ደስ ከእናንተ ጋር ሆነን ማለት ነው። እንግዲህ እንደ ቸርነት እንደ እግዚአብሔር ፍቃድና ለልጆች ምንድነው በተለይ ለሴት ቆስቲ እዚህ ጋር መጀመሪያ አሁን ለምሳሌ እዚህ መቼም ዘመዶችሽ ይኖራሉ ስትመጫ እነሱ ምንም ተብላ ያርጉሻል አልጠይቅሻቸው ምን አደረጉልሽ? እነሱ ያሉ ዘመዶችሽ መቼም ቤተሰብ ይኖርሻል። ጠይቄ ነበር። እኔ እዚህ ስመጣ በመንገዱ ፒስታ ነበር። ይሄ አስፋልት ምናምን አልነበረም ድሮ ማለት ነውና አሁን ላይ ትብዬ ልሄድ ጃራ ጊዮርጊስ አጎቶች አሉኝ ብዬ ብሄድ አጣሁን። ቀድሞ ሰውዬው ተዘጋጅቶ ነው እንትን ያለው ለሁሉም ማስጠንቀቂያ ሰጥቷል ሰው ሁሉ። ያ ነገር ስላለ እኔ እንደውም ወደ ኋላ ልመለስ አለቅስ ነው እቺ ሴትዮ ማግኝት ያን ቤት ሰጣኝም እንትን ያልኩት። ከዛ ውጪ ሌላ ቤት ሰዎች ልጠይቅ ልፈልግ ብዬ አላልኩኝ። ምክንያቱም ከተነገረኝም ነገር አንፃር እነሱም አልመጡም። ምክንያቱም እነሱ ያልመጡበት ደግሞ አውቀተኛ ቢቀሰቅሱት የማይሰማም ነውና ያቺ መሬት ትወስዳለች ተብዬ ነው። እኔ ደግሞ የገጠር መሬት ጥቅም እንዳለ ያወኩት እዚህ ሀገር መጥቼ ነው። ክርስቶስን አላውቅም ብቻ እኔ ሰው ሰርቶ ገንዘብ ሲቆጥር ነው የማውቀው በቃ። እና ካልሰራ በስተቀር የገጠር መሬት ኖሮት የገጠር ሰው ሁሉ ጊዜ ችግርተኛ መስሎ ነው የሚታየኝ የነበረው። በዛ ነው እንትን ያልኩት። ሌላኛው ጥያቄ ደግሞ መቼም እዛ ስትኖሪ በስራ እንደ ከኬንያ እንደምታመጪ ነግረሽናል። ስራ እየሰራሽ ነበር። በዛ የምታመጪ ጊዜ መቼም በአካውንትሽ ነበር የሚንቀሳቀስ ነበር ይኖራል ብዬ አስባለሁ። እንዴት ከዛ ስትመጪ ባዶ ብሩ እንዴት በአካውንት ብርሽ የለሽም ነበር ወይስ ወራት ላይ አድርገሽ ነው? እንዴት ነው እዛ ጋር የቀረ ብርሽ ላይ? አካውንቴ ላይ ብር ነበር የተወሰነ ብር። ሲሚንቶ ገዛን፣ ፌሮ ብረቶች ገዛን። እንግዲህ ግንባታውን እኛ ልንቀጥልበት ነው እንትን ለኔ ብሎ ከስጋስር እያማላን ነበር እና እቁብ ደግሞ ነበር ወደ 500,000 ብር የገባ ነው እቁብ ነበር። ያንን እቁብ ይደርሰናል ብለን ነው ጥረት እያደረግን እንግዲህ ያው ይሄ ጦርነት እንትን ብሎ ያ ሁሉ ብርም የቀረው እና አካውንቴ ላይ ምንም ብር አልነበር። ምክንያቱም ፌሮ ብረቱንም ገዝተናል፣ ሲሚንቶ ሙሉ ነገር ገዛስተናል። በቃ ለግንባታ የሚሆን ነገር ማለት ነው። እና እንደውም ለግንባታው የሱን ደሞዝ ነበር ሲጠባበቅ የነበረው ለሰራተኛ ክፍያ ማለት ነው። ምንም ብር የጨርሼ ማለት ነው። እሺ ከዛስ እንቀጥል እና አዎ እና በቃ ከዛን አንፃር ነው ልቸገርም የቻልኩት እንጂ ያን ባላደርግ ኖሮ አልቸገርም ነበር። ያንን እቃ ባልገዛ ኖሮ አልቸገርም ነበር። በቂ ብር እጄ ላይ ነበር። ልታውት ሌላውን ቀርቶ ወርቆቼን ይዤ በመጣ ኖሮ አልቸገርም። የልጆቼን ወርቆቼ ራሴ ወርቆቼ ይዤ መጣ አንድ ቤት ይገዛልኝ ነበር። ምክንያቱም ሻኪስ ወርቅ ቁፋሮ አለ ድፍሩ እንደተቆፈረ ይመጣልናል ታጥቦ በውጭ ብር ነበር በውጭ ወርቅ ነበር ስንቀየር የነበረው። ማጂ ምንድነው ነው
እሺ አሁን ላይ ምንድነው የሚቸግርሽ? አንቺ እየቸገርሽ ያለ ምንድነው? ለምሳሌ እንደ ተማሪው መቼም እዚህ ገና የመጀመሪያ ፈረስ ሴሚስተር ስለሆነ ብዙ ነገር ብዙ አመት እንቆያለን እዚህ የሚቸግርሽ ያለ አሁን ላይ ምንድነው የሚያስቸግርሽ ያለ የምናግዝሽ እኛ ለወደፊትም ከጎንሽ ስለሆነ እዚህ ስላለ ሁላችንም ያሁን እያስቸገርሽ ያለ ምንድነው? ባለፈው ታማ ነበር ዛሬ ተሽሏታል እግዚአብሔር ይመስገን። ወደ ለታ መጣን ነበር እና ምን ላይ የሚቸግርሽ ነገር ምንድነው? ያው የሚያስፈልግሽ ነገር አለ ያለ ያው ትንሽ ቤት ውስጥ የሆነ ነገር ጉለት ሲኖር እኔ መቼም እችለዋለሁ እግዚአብሔር ይመስገን እና እሷ ነች ጭንቀት የሚያማት። ከዛ በዘለለ እንግዲህ ብዙ ነገር የሰው ልጅ ይቸግራል። የቤት ቁሳቁስ ዳቦ ሲል ልጅ ብዙ ነገር አለ እና የሚቸግር ነገር አይጠፋም። በጣም ይቸግራል። አሁን ደግሞ በተለይ እናንተ ስትወጡ ተማሪው ሲወጣ ደግሞ የበለጠ አሁን ዳቦ እንደዚህ የምታመጡት ዳቦ ይቀራል። ብዙ ነገር አለ እና ይቸግራል በጣም። እሺ እንዳጠቃላይ ለዚህ በተለይ ለሴቶችም ለወንዶችም ምን አይነት ነገር ታስተላልፊያለሽ? ለሁሉም ሰው በጣም አሁን በተለይ ሴቶች እንዳሉ አብዛኛው ግቢ ተማሪዎች ተጠቂ ናቸው በአብዛኛው ጊዜ ምን ለነሱ ምን ትመክሪያቸዋለሽ? ወንድሞችስ እኛ ምን እንድናደርግ ለኛ ምን ምርት ታስተላልፊናለሽ? እሺ ሴቶች እንግዲህ ከምንም በላይ ተጠንቀቁ። ልባችን ልክ እንደ ጡታችን የተንጠለጠለ የዋሆች ነን። ከየዋህነታችን የተነሳ ነው የተጠቃን ያለን። ወንድ ልጅ ጉልበትሽ ላይ ወርቆ ይለምንሻል። ሲለምንሽ ግን እውነተኛ የለመነ ነው የሚመስልሽ አይደለም። ወንዶች በዚህ አጋጣሚ እንዳትቀየሙ፣ ምክንያቱም በአይኔ ስላየሁኝ ነው። ዛሬ አሻሮ እየቆላባት የነበረችባት ሴትዮ ቤት ሲሄድ እግሯ ላይ ወድቆ ደመንባ ያለቅስ ነበር። በጣም ከብዷት ምንድነው ያለችው? በቃ እሺ በቃ አለችው። ደስ ሳይላት ምን ሰውነቷን እየቀፈፋት ማለት ነው። ልብስ ቀይሬ ልምጣ አለችውና ሄደች። አንተ ያቺ ቦርኮኮሽ ያለችኝ አላት ደውሎ ለጓደኛው። ክርስቶስን ነው ማለት ደመንባ ሲያለቅስ ነበር። ግን ሴቶች ገና ለገና እግራችሁ ላይ ስለወደቀ ብቻ ስላለቀሰ ብቻ የእውነት ያፈቀራቸው ፍቅር ይሄ ታላቅ ቃል እንዴት ተቀለደበት? ትልቅ ቃል እኮ ነው። እኔ ባለቤቴን እኮ ወልጄ ልጄ ክርስትና እስከምትነሳበት ድረስ አላፈቀርኩትም። ፍቅር ምን እንደሆነ አልራሱ አላውቅም። ለምን እንደማላውቅ ታውቂያለሽ? ፍቅር ምን እንደሆነ ጠፍቶኝ አይደለም፣ ግን ነገ ከዳኛል፣ ነገ ጥሎኝ ይሄዳል ይላል። ከ32 ሴቶች ጋር ነው ቡና ቤት ሴቶች ነው እኔ የምኖርበት ቤት ሲኖሩ ነበር። እያንዳንዳቸው የራሳቸው የሆነ ታሪክ አላቸው። በጥጋብ የወጡት በጣም ጥቂት ሴቶች ናቸው። አፍቅረው ወጥተው ተጭረው ይሄዱ ተማሪዎች ቡና ቤት ውስጥ ገብተዋል። ቤተሰብ ጋር እንዳይሄዱ ተመልሰው ይሄ ነው እያንዳንዳችን። ዛሬ ወንዶች እንደዚህ ብላችሁ ነገ በልጆቻችሁ የሚደርስ ነገር ነው። ለዛ ነው እየተናገርኩኝ ያለሁት። ግን ሴቶች ይሄን ነገር አንረዳም ስለማንጠነቀቅ ማለት ነው። እኛ ምናምን ነው በወሊድ መቆጣጠሪያ አይደለም። እኔ ወሊድ መቆጣጠሪያ በህይወት ዘመን ተጠቅሜ አላውቅም። መድኃኒት የ7 አመት ከ3 ወር ልጅ ሆና ነው ሁለተኛው ልጅ ነው የወለድኩት። እስከዛን ድረስ ግን የወሊድ መቆጣጠሪያ ምን እንደሆነ አላውቅም። አሁንም ተቆጣጥሬ አላውቅም። እንግዲህ ሶስተኛው ልጅ ነው እስከምወልድ ድረስ። ከዛ ወዲህ እግዚአብሔር ይክበር ይመስገን ትዳር የለኝም። ቀለበቴ ከባለቤቴ ጋር አብሬ ቀብሬያለሁ። ይህ ነው ፍቅር እስከ ሞት ድረስ ነው። አብሮሽ የሚኖር አብሮሽ የሚሞት ነው ፍቅረኛ ይብልሽ የምታስቡ። አፈቀርኩ ይሄ የምላስ ነው፣ ከአንገት በላይ የሆነ ፍቅር። ስለዚህ ሁላችሁም ተጠንቀቁ። እከሌኩ ይወደኛል እከሌኩ ያፈቅረኛል ብላችሁ በዚህ ህይወት ውስጥ የምትገቡ ከሆነ በተለይ ፍሬሽ ተማሪዎች በጣም ብዙ ሴቶች ወልደዋል። ግማሹ ይኸው 2 ሴቶች ደግሞ ሞተዋል ግቢ ላይ አይደል? ሊያስወርዱ ሲሉ ወይ ሞቱ ሴቶች አሉ 2 ሴቶች። ለምን 2 ሞት እኮ ነው የሞቱት እነዛ ሰዎች? ለምን እንደ የሞቱት አርፈው ስላልተቀመጡ። ስለዚህ ራሳችሁን ጠብቁ ባካችሁ። ከእንደዚህ አይነት ነገር ራሳችሁን ቆጥቡ። የመጣችሁት ለዓላማ ነው፣ ለትምህርት ነው። ትምህርታችሁ ላይ ብቻ ትኩረት ስጡ። ገና ለገና ለብሰሽ ስለሄድሽ ከወንድ ጋር ስላለሽ ቆንጆ አይደለሁኝ ብለሽ አስባችሁ ከሆነ ውሸት ነው። በክርስቶስ የተፈጠረ ሁሉ ቆንጆ ነው። እንኳን እናንተ ነው ቆንጆ ነኝ። ለምን? የክርስቶስ ህንጻ ስለሆንኩ ማለት ነው።
ስለዚህ ራሳችሁን ጠብቁ ከምንም ነገር አፍቃሪ አትሁኑ አንዳንዶቻችሁ በአያይን ፍቅር ይዛችኋል ከዛስ ላይብራሪ ስትገቡ ስለዛ ሰው ብቻ ነው የምታስቡት ስለ ትምህርታችሁ አታስቡ ወንዶች ለምሳሌ ወንዶች ራሱ አስፋልት ይቆፈቆፈ ልጅ አቃለሁ ይሄ ሴት አፍቅሮ ማለት ነው በላው ላይ ሌላ ሴት ይዛበት አስፋልት እየቆፈቆፈ አያበደ ብቻ ግን እግዚአብሔር ይክበር ይመስገን ተሯሩጠን አይደለም ማለት ያለች ስለዚህ ሁላችሁም በርግጥ ወንዶች የሚቀላቸው አስረግዞ መሄድ ነው ስራቸው ሴት ግን ታረግዝና ብዙ መከራ ይደርስባታል የመከራ ተሸካሚ ማናት ሴት ናት ወንዶችም ቢሆን እባካችሁ ይሄ ነገር አይፈጠር ከተፈጠረ ግን አትካዱ እውነቴን ነው የምላችሁ ብዙ ጊዜ ክህደት ነው በጣም ብዙ ሴቶቻችንን ህይወታቸውን ሊያበላሽ ይችላል ለምን ሰው የዘራውን ያዳልናል መጽሐፍ ቅዱስ ዛሬ እናንተ የዘራችሁት ነው ነገ ለልጆቻችሁ የሚተርፉ ስለዚህ ጠንቃቃ ሁኑ እባካችሁ እኔ ምለው ይሄንን ነው እንግዲህ እግዚአብሔር ለሁላችንም ልቦና ይስጠን እሺ እናመሰግናለን በመጨረሻ መጠየቅ እንፈልገው ጥያቄ አይ ቲንክ ያች አሁን የወልድሽ ሳልሽ እሷ እናት ራሷን ልታጠፋ ነበር እያልሽ ነበር አዎ ራሷን ልታጠፋ ምክንያት የነበረው ቤተሰቧን ፈርታ ነው ወይስ ባሏ ስለከዳም ልታጠፋ ነበር ባሏ ክዷታል ባሏማ ቢያምንላት ኖሮ ለቤተሰብ ደውላ ተናግራ ባለቤቴን ተዋወቁት ምናምን ብላ ተናግራ ከዛ በኋላ ልጇን ሄዳ ተወልድ ነበር መጥተውን በክብር ያስመርቋት ነበር ግን በጓደኞቹ ማስጠይቀሽ ካዳት ያላት አማራጭ ምንድነው ሬሳ ወደ ቤተሰብ ቢሄድ ነው የሚቀላት ነፍሰ ጡር ሆና ብትሄድ ወይም ደግሞ ወልዳ ልጇን ይዛ ብትሄድ አባቷ ስኳርና ግፊት በሽተኛ ነው ይሞታል ሁለት ልጆች ከአባቷ የተወለዱ አሉ እናትየው የማትወልዳቸው እነዛ ልጆች አባትየው ሲሞት አያስቀምጧት ልጅ እናትየዋንም አያስቀምጧት እድሜ ላንቺ ያንቺ ልጅ እንዲባትሆን ኖር አባታችን እንዳይሆንም ተብላ እየተወቀሰች የምትኖር ስለዚህ ያንን ነገር ከዛን አንፃር ነው ራሷን እሷም ታጠፋ የነበረው መኪና ውስጥ ደግሞ ብትገቢ ነው ያልኳት አንቺ ፈልገሽ ገብተሻል መኪና ውስጥ ግን የተቀጠረው ሹፌር ተቀጣሪ ሊሆን ይችላል ያ ሹፌር ቤተሰብ የሚያስተዳድር ልጁን የግል ትምህርት ቤት የሚያስተምር ሊሆን ይችላል በዛ ሰዓት ምንድነው የሚሆነው ያለ ይታሰራል ቤተሰብ ይመሰቃቀላል የቤት ኪራይ እስከ መክፈል እስከ ማጣት ድረስ የሚደርስበታል የመኪናው ባለቤት ገና ባለ ሀብረት ሁሉም ወጣውና ነዳው የሚገባው ወደን ጎማ የሰውየውን ጎማ እኮ ነው ያበላሸነው ወደን እኮ ነው የገባነው ግን ያለ ደው ይያዛል የሰውዬ ይሄን እንዳይሆን ብዬ ነው እንግዲህ ምሳሌ አድርጌ መከርኳት እግዚአብሔር ይስጣሰምታኝ ነው አሁን ዛሬ እናት ነው የምትለኝ ዘደውል ራሱ አስቴር ብላ እንኳን ስሜን አጠራም እናት ደህና ነሽ እንዴ ነሽ ነው የምትለኝ እግዚአብሔር ይክበር ይመስገን እሺ ሁላችሁም ታሪኩን ሰምታችኋል ከሞላ ጎደል ታሪኩን አንድ ባንድ ሰምታችኋል ስለዚህ ሁላችሁም ትምህርት እንደያዛችሁበት አስባለሁ ሁላችንም በተለይ እህቶቻችን እንማርበታለን ወንድሞቻችንም አንደኛ የስተት መስራት እንደሌለብን ሁለተኛ ካረግን ነው ማመን እንዳለብን ግን በተለይ እህቶች ፍቅር ማንኛውም ሰው ይይዘዋል አይደል ያስመችም ተፈጥሯዊ ነው በተለይ የ18 19 አመት ጀምሮ እሳት ነው የወጣት እንደዚህ መስለው ነው ስለዚህ በዚህ ምንድነው በቃ እናንተ በቃ ልታፈቅሳለች ግን ብልጥ ይሆን የሚወዳችሁ ሰው ከሆነ ያ ሰው ከጋብቻ ግብይት ግን አይጠይቃችሁም ያ ሰው የታወቀ ነው በቃ ከጋብቻ ቤት ግን አለማድረግ በቃ መጀመሪያ መጠንቀቅ አለባችሁ ሁላችሁም ስለዚህ ይሄን ነገር አድርጋችሁ ትምህርታችንን ጥሩ ውጤት አምጥተን ሁላችሁም በዚህ ስህተት እንደማትገኙ እዚህ ያላችሁ እህቶችም ወንዶችም ማለት ነው በእርግጠኝነት በዚህ ስህተት ውስጥ እንደማትገቡ እርግጠኛ ነኝ ከዛ ሲቀጥል ያው እንግዲህ ከተሳካ ቀጣይ አመት ጠላ ይኖራል አይደል እንግዲህ እንደ እግዚአብሔር ፈቃድ ስለዚህ ጠላ ስለሚኖር አይቶችም ማስቴ ጠላ ቤት ነው የሚል ያው ወንዶች እንጠጣለን እየመጣን ማለት ነው ሁላችንም ማለት ነው ስለዚህ የሚጠቀምልኝ የነበረ ግቢ ተማሪ አዎ ስለዚህ እሷን ማገዝ እስከሆነ ድረስ ያድርብኝ ነው ላችኋለሁ ይመጣሉ ተሰብስበው እና አቡ እነ ቴዲ የሚባሉ ልጆች አሉ ምናልባት ታውቋቸው ነው ራሱ የተማሪዎች ፕሬዝዳንት ሀብታሙ እሱ አራፍተሽ ዛሬ ጠላ ሊያድርብኝ ነው ካልኩ ሰብስብ አርጎዛቸው ይወጣል እንደዛ ነው አዎ እና እንደዛ ይሰስ እናግዛለን በብዙ ነገር እንታግዛለን ስለዚህ አሁን ከተቻለ አንድ ቀን ልንወጣ ስንል የሆነ ቀን ዳባችን ዘመጣን ደግሞ ወደታችን ልንነስና አይተናት እንይዛለን ደግሞ አንድ ቀን ከተስማማን ወደ ሀገራችን ልንነስል ወደ ሀገራችን ልንወጣ ስንል አንድ ቀን መጥቶ ዳባችን አምጥተን እና ደግሞ መጨረሻ ማስተላለፍ እንፈልገው በስተወጡ የሆነ ነገር የተረፈካል ስጧት በጣም እናንተ በቃ ወደ ቤተክርስቲያን ስትሄዱ ስትመጡ ወደ ቤተክርስቲያን ስትንቀሳቀሱ ሳሙና ካላችሁ ብር ሳሙና ገዝታችሁ መስጠት ያ ትልቅ ነገር ነው ለእሷ ስለዚህ በምንችል መጠን እሷን ያገዝን ከዚህ ግቢ እስከምንመረቅ ድረስ ሁላችንም እሷን ማገዝ እንዳለብን ይሄን አትረሱ ሁላችሁም እዚህ የመጣችሁ በእውነት እያንዳንዳችሁ
ዋጋችሁን ፈጣሪ ይክፈላችሁ ብዬ ማሳሰብ እና ሁላችሁም ለመጣችሁ ማመስገን እፈልጋለሁ። የምር ተባብራችሁ መታወራ እንደምናለው በተለይ ነገሰና ህብስትን ማመስገን እፈልጋለሁ። ኃላፊነቱ ለኔ ነበር። እኔ ግን አጋጣሚ ስብሰባ ስለነበረኝ እነሱን በግድ እንዲሄዱ አድርጌ እነሱን አስቸግሬያቸዋለሁ። ዕቃ ገዝተው ይመጣሉ። ስለዚህ የመጣ ቃል ስለዚህ ያን ዕቃ ስጦታ እንሰጣለን። ስጦታ የሚሰጡልን ደግሞ ህብስትና የገዙት ነገሰ ናቸው ማለት ነው። ስጦታ የሚሰጡልን ስለዚህ ለምን ምን የተደረገ መጀመሪያው ስጦታ ዳቦ እንደምታዩት የመጣው ዳቦ አለ ገውታል። እሱን ዳቦ አምጥተን ሁሉም የራይ ቁርሱን ዳቦ ቀጥቶ አምጥቶ ይሄ ራሱ አንድ ዝክር ነው። ስለዚህ እንደዛ ስለሆነ ሁላችሁም ይሄን ማሰብ አለባችሁ። ስለዚህ ለአንደኛው ስጦታ ሁለተኛው ስጦታ ደግሞ ለህፃኗ 550 ብር አይደል 550 ብር መስተመታቀፊያው የሆነ ምርጥ ልብስ ለህፃኗ ተገዝቷል። እሱ ስጦታ ህብስትና ነገሰ ትሰጡላላችሁ ማለት ነው። ተነሳ እሺ እናመሰግናለን። ይሄ ሁላ የእናንተ ውጤት ነው። የእናንተ የከፈላችሁ ባዋጣችሁት ብር ነው እየመጣ አይ ቲንክ እሑድ ዕለት ነበር የመጣው። እኔ አጋጣሚ የአዳር ዕለት አጋጣሚ አክፋይ ስለነበርኩ ደክሞኝ ተኝቼ አልሰማሁም ታሪኩን እና ታሪኩን ተሰምቻለሁ በፊትም እሑድ ዕለት መጥቼ ሀሳቡን ወደ ክላስ ራይዝ ላድርገውና ምን አሉ ብዬ እናንተንም ሀሳቤን ገድፋችሁ ስለመጣችሁ ማመስገን እፈልጋለሁ። በመጨረሻ ደግሞ አንድ ስጦታ አለ። አንድ የቀረ ስጦታ አለ። ይሄ ስጦታ ምንድነው? ለህፃኗ ልጅ በወር 1800 ብር የተከፈለ ወተት ክሬ ያለ አይደል? የዛ 1800 ብር ይከፈላል እና የዚህ የሁለት ወር ተከፍሎ 800 ብር ቀሪ ነበር። 800 ብር ቀሪ ቀረ። ስለዚህ እናንተ ካወጣችሁት ብር 850 ብር አሁን ትርፍ አለ። 800 ብር ለምን ሆናል? ለወተቱ ለዛ ለ800 ብር ለዛ ለወተቱ ገቢ ይሆናል። ለዛኛው የዲያው ተሸፈነ ማለት ነው። ስለዚህ ለቀጣይ ወር አዲስ ይከፈላል ማለት ነው። ስለዚህ ሌሎችም የሚመጡ ካሉ የዛ ይከፍላሉ። እኛ ግን የጎደለውን 800 ብር በቃ አይሞላም ብዬ ነበር። እንደ እግዚአብሔር ፈቃድ በእናንተ ተባባሪነት 1400 ብር ነው ያወጣችሁ። ጠቅላላ የሆነ 1400 ብር ተዋጥቶ 550 ተገዛ 850 ትርፋለ 800 ብር ለዛ ገቢ ሆነ 50 ብር ትርፋለ 50 ብር ለነሱ ገቢ ይሆናል ማለት ነው። ስለዚህ በዚህ ነው እና ለራሳችሁ በእውነት በጣም አመስግናለሁ። ማመስገን ፈልጋለሁ። እግዚአብሔር ይስጥልኝ ማለት ፈልጋለሁኝ። እሺ የተረፈው 50 ብር አለ። እሱን ብር እንስጣት። 50 ብር ነው የተረፈ። ይሄኛውን ብር ልስጣት። ይኸው 850 ብር ነው። 800 ብር ገቢ ይሆናል ለዛኛው ለወተቱ ማለት ነው። ስለዚህ እንደዚህ ነው። በመጨረሻ ከእናንተ የምትሉት ሀሳብ ካለ የሆነ መናገር ከፈለጋችሁ የሆነ የምትናገሩ ካላችሁ 3 ሰው ብቻ እድል ልስጥ። እሺ ነገሰ